ሰላም ጤና ይስጥልኝ እንደምንላችኋል። ከቀኑ 7 ሰዓት ሆኗል። የዕለቱን ዜና እናሰማችኋለን። ከዜናዎቹ ጋር ነማባይ። በመጀመሪያም አርዕስተ ዜና። በጅማ ዩኒቨርሲቲ ጦጣዎች ተማሪዎች ላይ ባደረሱት ጥቃት የተማሪዎች የምግብ ካምፕ መደምሰሱ ተሰማ። አሁን በዝርዝር ወደምንመለከታቸው መረጃዎች እናልፋለን። አብራችሁን ቆዩ። በጅማ ዩኒቨርሲቲ የጦጣዎች መንጋ ተማሪዎች ላይ ከፍተኛ የሆነ ጥቃት እያደረሱ መሆኑ ተሰምቷል። ይህንን ጉዳይ አስመልክቶ ሪፖርተራችን ሳሙኤል ከቦታው ቀጥታ መረጃዎችን ሊያደርሰን ከቦታው ተገኝቷል። እንደምን አለ ሳሙኤል? እንደምን አልከ ነማል? እንግዲህ የጦጣዎች መንጋ ከፍተኛ ጉዳቶችን እያደረሱ እንደሆነ ተሰምቷል በጅማ ዩኒቨርሲቲ። አሁን ያለበት ሁኔታ ምን ይመስላል? ያው እንግዲህ እንደምንመለከተው ነው በዚህ 2-3 ቀናት ውስጥ በጣም ጂአይቲ በተለይም ዞን 4 አካባቢ በጣም ጦጣዎች መብዛት ይታያል። ይሄም ለአደጋ ያጋረጠን ነገር ነው እና በጣም ነው የሚያስፈራው። መተኛት እንኳን አልቻልንም። በተኛንበትም ከፍተው እየገቡ ይገኛሉ። ያው ባልደረባችን አቶ ቢኒያምም እዚህ አጠገባችን ይገኛል። እሱም በኋላ ዶርሞች ውስጥ የተከሰተውን አንዳንድ ክስተቶችን ያሳየናል። እንግዲህ ከዚህ በተጨማሪ ሳሙኤል በንብረቶች ላይ የደረሰ ጥቃትና ውድመት እንዳለ ተሰምቷል። በዚህ ጉዳይ ምን መረጃዎች ይዛል? እንደምታውቁት ነው እንግዲህ ከመስከረም ጀምሮ እስከ ሰኔ እንመገበዋለን ብለን ያመጣናቸውን በሶቻችንንም ለውዞቻችንን ያጣነው። እንዲሁም በተማሪ ላይ ከባድ አሰቃቂ አደጋ የደረሰበት 2 ለውዝ ቀጥታ ድምጥማጡን የጠፋው። ኩኪሶቹ የት እንደደረሱ አልታወቁም። በጣም ብዙ ቆሎዎችም ተደፍተው አጥንታቸው ለመገኘት አልቻለም እና ያለ ሁኔታ ይሄ ነው ነማብ። ገባቡ ትክክል ነው። አሁን ይሄ እንግዲህ ከዚህ በተጨማሪም ብዙ በጥሬ ዕቃዎች የወደሙ ንብረቶች እንዳሉ ሰምተናል። እንግዲህ ከእነዚህ ከወደሙት ንብረቶች መሀልስ ምን ያህሉ ተገኝተው ለመቀበር ችለዋል? አዎ እንዳልኩ ነው ነማብ። እንዲሁም ተመልካቾቻችን በጣም ጉዳት ነው የደረሰብን። በተለይም ተማሪ ሚልኪ ፍቅሬ ላይ የደረሰው ጉዳት በጣም አሰቃቂ ሁኔታ ላይ ደርሷል። ልጁ በአሁኑ ሰዓት በከፍተኛ ሕክምና ውስጥ ነው የሚገኘው። በጣም ከባድ እንትን ደርሶበታል። በቃ ምንም አልተረፈም ነው። የሱ በሶ ወደ 5 ኪሎ የሚገመት የእናት በሶ ወደ ኢትዮጵያ ብር ሲመነዘር ወደ $43 የሚመነዘር ብር ነው የተገመተው። ያ ሁሉ ድምጥማጡ ጠፍቶበታል። ከዛ በተረፈ ኩኪሱ የት እንደደረሰ አልታወቀም። አጥንቱም አልተገኘም። ለመቅበርም አያመችም። ለውዝ ነው ቀጥታ ድምጥማጡ የጠፋው። እነሱንም አስክሬናቸው በስንት መከራ ተገኝቶ ለመቅበር በቅተናል። ከዛ ውጪ አንዳንድ ቂቤዎች፣ አንዳንድ ጩኮዎች በጣም ተጎድተውብናል እና ዶርማችንን በጣም ጨቂቷል። እሱን ባልደረባችን ቢኒያም ቅድም እንዳልኳችሁ ያሳያችኋል። ለጊዜው ያለኝ መረጃ ይሄን ይመስላል። ለማብ እግዚአብሔር ጦጣ ይሰራል። እሺ ይሄ የት ነው የሚከሰሰው? እሺ ንገሩን። የት እንሂድ? ይኸው ሲሪየስ ና ይሄ ኩኪስ በሷ እንዴት እንዳደረገ እሺ፣ የት ነው የት ሄደን አቤት እንበል። እዚህ ጋር በሷ ለውዙ ያው ንጹህ በሷ ያልተጠቀም ነው። እሺ የት ሄደን አቤት እንበል። እሺ ያው እሷም ሙሉ ቂቤ ነው እና ከታች ባለው አካውንት ኮሜንት ጻፉልን። ብር ባትልኩም ይኸው የተደረገውን ነገር ያው ነው ተብሎ የተደረገብን ሴራ፣ ትምህርት እንዳንማር፣ ከትምህርት እንድንሰናከል፣ ጥሩ ውጤት እንዳናመጣ ገና ለገና ለ4 ዩቲዩብ ጀምረዋል ተብሎ እና ይሄን ነገር ከምን ይታያል? ሀሳባችሁን ግለጹልን። ባልደረባችን ቢኒያም ከቦታው ላይ እስከ መረጃዎች እናመሰግናለን። አሁን ወደ ባልደረባችን ሳሙኤል እንመልሳለን። እንግዲህ ሳሙኤል ጦጣዎቹ በተደጋጋሚ ይህንን ድርጊት ሲፈጽሙ ተስተውሏል እና እንዲህ አይነት ችግሮችን በዘላቂነት ለመፍታት ምን አይነት እርምጃዎች እየተወሰዱ ይገኛሉ? አዎ እንግዲህ ብዙ ሂደቶችን አካሂደናል፣ ብዙ እርምጃዎችን ተራምደናል። እኛ እንግዲህ የቻልነውን እያደረግን ያው መጥረጊያ ሰብረን ዱላ ከማዘጋጀት ጀምሮ በጣም ብዙ አይነት ጫማዎቻችንን ወርውረናል። በጣም ብዙ ውድ የሆኑ ሰዓቶቻችንን እነሱን ለማባረር ወርውረናል። በዚህም ምክንያት የተቋቋመ አንድ ህብረ ብሔራዊ ተቋም አለ። ጠማዘ ይባላል። የጦጣዎች ማጥፊያ ዘመቻ ነው። ያው ከአሁን በኋላ ከስር መሰረቱ ነቅለን ለማጥፋት እቅድ ይዘናል። ከዛም በተጨማሪ ደግሞ ሰላማዊ ሰልፍ ከጠዋቱ 3 ሰዓት ጀምሮ የምንወጣ ይሆናል። ቀጥታ ከዋርካው እስከ ሬጅስትራር ግቢ ነው የምንሄደው፣ ያው ጅማ ዩኒቨርሲቲ።
እንግዲህ ሳሙኤል ካሳን በተመለከተስ ምን አይነት ጥያቄዎች ተነስተዋል? አዎ እንግዲህ ነመአብ የሚኪ ነገር በጣም አሳሳቢ ደረጃ ላይ ደርሷል። እኛም የአቅማችንን እያዋጣን እንገኛለን። ከታች ባለው አካውንት እናንተም ያላችሁን ብትተባበሩ ደስ ይለናል። እሺ እንግዲህ በምን አይነት ሁኔታ ነው ካሳ እንዲከፈልላችሁ የምትፈልጉት? ማለት ከመንግስት ምን አይነት ድጋፍ ነው አሁን ላይ የምትፈልጉት እናንተ? እንግዲህ እኛ ቤተሰቦቹ ይሄ አጋጣሚ በመድረሱ በብዙ መንገድ ልጃችን ተጎድቷልና ከሚመለከተው አካል የምንፈልገው ፍትህ ነው። ይህም ደግሞ በብዙ ሁኔታ አንደኛ ፍሬሽማንም ሳይማር ፕሪኢንጂነሪንግም ሳይማር ቀጥታ የሚፈልገው ዲፓርትመንት እንዲገባ አንደኛ ፈልገው፣ እንዲሁም ደግሞ መንግስት ልጃችን እንደ ልጃችሁ የምታዩ ከሆነ እኛ የምንፈልገው ለ3 ቀን ባንዲራ ዝቅ ብሎ እንዲውለበለብ እንፈልጋለን። እንግዲህ ነመአብ አሁን የመጀመሪያውን አናግረነዋል። ሁለተኛውን ዘመዱን ልናናገር አዎ እንግዲህ ነመአብ እንዲሁም ተመልካቾቻችን ባቀረባችሁ መሰረት ያው ዶክተር ጣሰውን ልናገኛቸው ሞክረናል። በጣም ቢዚ ነበሩ፣ ግን ትንሽ ሰዓታቸውን ለኛ ሰውተው እንዲሁም ተማሪያችን ላይ የደረሰውን በደል አይተው እዚህ ሊያናግሩን ፈቃደኛ ሆነው ስለመጡ እናመሰግናለን። እንደምን ዋሉ? እኔም አመሰግናለሁ። እንዴት ዋላችሁ? ያው እንግዲህ ሰሞኑን የተከሰተውን ነገር እንደሰሙት ነው። እርሶ በሚመሩት ትምህርት ቤት ውስጥ አንዳንድ ትንሽ ጦጣዎች ያመጧቸው የተጋረጡ ችግሮች አሉ። ይህንን ችግር እርሶ በምን አይነት ሁኔታ ነው የሚያዩት? ይሄ ችግር በማህበረሰቡ ዘንድ የተለመደ ነው። እዚህ ሰፈር እዚህ አካባቢ በጣም በተደጋጋሚ የሚያጋጥም ችግር ነው። በጣም ኖርማል የሆነ ችግር ነው። እንደውም አንዳንዶች እንደ ባህላቸው ራሱ ወስዶታል። ከነሱ ጋር ያላቸው መስተጋብርና መስተጻምር ማለት ነው። እና ይህን ይመስላል ያለው ሁኔታ አጠቃላይ። እንዴት ነው ግን እንደዚህ አንድ ተማሪ ላይ የተከሰተውን ነገር ማህበራዊ ኑሮ ነው ማለት ይልመደው ምናምን ማለት ላይቭ ላይ እንዳሉ ያውቁታል? ያው እንግዲህ በጣም ነው የምናመሰግነው። ያው የሁሉም ተማሪ ችግር ነው፣ ግን ቢሆንም ተማሪያችን ላይ ትንሽ ጉዳት ስለደረሰበት ነው እንጂ ያው ሁሉም ማህበረሰብ አምኖ የተቀበለው ነገር ነው። እዚህ አካባቢ ያው ዝንጀሮ የተለመደ ነው፣ ጦጣም የተለመደ ነገር ነው እና በስተመጨረሻም እስኪ እንዳጠቃላይ ማለት የሚፈልጉትም ነገር ካለ እንደው ፕሬዝዳንት ዶክተር የሚሉት ነገር ካለ? ያው ያለው ኃላፊነታችን ነው። የተማሪዎችን ደህንነት አስጠብቆ ለትልቅ ደረጃ ማብቃት ስራችን ነው። እንደተለመደው በአግባቡ ችግሩ እንደሚፈታ ለማህበረሰቡ እንዲሁም ለአጠቃላይ ተመልካቾች ቃል መግባት እፈልጋለሁ። አመሰግናለሁ። ያው እንግዲህ እንደተመለከታችሁት ነው ዶክተር ኢትዮጵያ ውስጥ አሉ ከሚባሉ ከፍተኛ ፕሬዝዳንት ናቸው። እንግዲህ በጣም ትልቅ ነገር ነው ከሳቸው የምንጠብቀው። ሀገራችን ኢትዮጵያ በጣም ብዙ ነገር ከሳቸው ትጠብቃለች። እንግዲህ ደገመበኝ አይበሉን። በስተመጨረሻ ለሀገራችን ኢትዮጵያ የሚመኙላት ነገር ካለ? ሀገራችን እንግዲህ ኢትዮጵያ ያው ሁላችንም እንደምናውቃት በተፈጥሮ ሀብቷ የተባረከች ሀገራችን ነች። በጦጣ በዝንጀሮዎች የተሞላች ሀገር ነች እና እንዲህ አይነት ተፈጥሮአዊ ገጽታዎቿን እና ሀብቶቿን ጠብቃ ለልጅ ልጅ እንድታስተላልፍ ምኞቴን ማስተላለፍ ፈልጋለሁ። አመሰግናለሁ። እኛም እናመሰግናለን። ከዚህ በላይ ትልቅ ስልጣን ላይ ኖረው እኛንም እንዲጠቅሙ ሀገራችንን ኢትዮጵያንም ትልቅ ቦታ እንዲያደርሱ መልካም ምኞታችን ነው። ያው እንግዲህ ነመአብ እንደተከታተልከው ነው ዶክተር ፕሬዝዳንት ጣሰው እንደዚህ አይነት መልእክት አስተላልፈዋል። እኚህ ለሀገር ዘብ የቆሙ እውነት ሀገራችን ኢትዮጵያ አለችኝ ከምትላቸው እንቁ ብርቅዬ ሰዎች መካከል አንዱ ናቸው እና ተመልካቾቻችን ዶክተር በጣም ነው የማመሰግነው። በጣም አመሰግናለሁ። እናመሰግናለን ሳሙኤል ከቦታው ላደረስከን መረጃዎች። በስተመጨረሻ ማስተላለፍ የምፈልገው መልእክቶች ካሉ እድሉ ልስጥ። ያው በስተመጨረሻ ማለት የምፈልገው እንደ ሀገር ትልቅ ችግር ነው የተጋረጠብን። በተለይም ቅድም እንዳልኩት በተማሪ ሚኪ ላይ የደረሰበት ትልቅ ሞራላዊ ግሽበት ነው የገጠመው። እናም አሁን ልናደርግ ያሰብነው በጣም ብዙ ጭንቅላት ውስጥ የነበሩ እውቀቶች እያየን ነው የፈሰሰው። እናም ምንም አማራጭ ስለሌለን ልጁ ደግሞ ለነገ ለሀገራችን ለኢትዮጵያ ትልቅ መሰረተ ልማት የእጁን አሻራ ያሰርፋል ተብሎ የሚጠበቅ ልጅ ስለሆነ ዲፓርትመንት ቀጥታ እንዲገባ ነው ሀሳብ ያቀረብነው። ይህንንም ሀሳብ የትምህርት ቤቱ አባላት እንዲያጸድቁት እንደነገርኳቸው ሰላማዊ ሰልፍ እንወጣለን። እናም የቻላችሁትን ተማሪዎች እናንተ የቻላችሁትን መምረጥ እንዳትረሱ፣ ማለት የምችሉትን ነገር እንድታደርጉና ከጎኑ እንድትቆሙ ያለንን መረጃ እናስተላልፋለን። ለተማሪ ሚኪ ከጎኑ እንደሆነ እናሳያለን ማለት ነው። ሰብስክራይብ እያደረጋችሁ ወገን ሰብስክራይብ የታል? ሰብስክራይብ እሱን ነው ማለት። ሰብስክራይብ አድርግ፣ ላይኩን ንካ፣
ሀሳብ አስተያየት ካለ ምንድን ነው ኮመንት ላይ አስቀምጥልኝ። ከታች አስቀምጥ። መልካም